ገነት ቁጭ የላት አንድ ቦታ ቁጭና እሺ ያኒ ስሪት ጃታለሽ ስለምወዳት ነው ሀቢባ ጋር አድርሱኝ ያልኩት። በቃ በደንብ ስሚኝ እሺ። ሁላችንም አንቺ ያለፍሽበትን መንገድ አልፈነዋል። ያው ብዙ ሰው አያውቅም እንጂ ልብስ ሸፍኖት ብዙ ነገር ማለት ነው። እኔም ልጄም ልናወራሽ ነው እዚህ ጋር የተቀመጥኩት። እኔም በአንድ ወቅት እንዳንቺ ስደተኛ ሆኜ ልጅ እኔ እናት አባት የለኝም፣ ቤተሰብ የለኝም። የማስቀምጥበት ቦታ ስለሌለኝ ኮሜንት ላይ ጽፌላችሁ ነበረ። ጓደኞቼ ጋር አንድ የባዳ ላይ ነበረ ትቼ የሚሄደው የነበረው የናዝሬት ህዝብ ያውቃል። እኩያ ጓደኞቼ ጋር ትቼው ነበረ የሚሄደው። እንደውም የአንቺ ልጅ 5 ዓመቷ ነፍስ አላት፣ የአንቺ ልጅ ማለት ነው። እኔ ገና በ2 ዓመቱ ነው ስደት የጀመርኩት ማለት ነው። ይኸው ሳሚያውን 18 ዓመት ሆኖታል። እሱም አጠገቤ ሆኖ ታይዋለች። ምናልባት ተስፋ ክሎናት ብዬ ነው። ምክንያቱም ተስፋ አትቁረጪ። በመጀመሪያ አንቺ ስትቆሚ ነው ልጅሽን ማዳን የምትችይው። ልጄን ለማን ነው የምትሰጡት? ልጄን ላከሌ፣ ልጄን ለእንትና የሚባል ነገር የለም። ወንድ ልጅ አንዴ ከሄደ ሄደ ነው፣ በቃ አለቀ። ልጅሽ ግን የአንቺ ኃላፊነት አለባት፣ የእናትነት ኃላፊነት አለብሽ። ልጅሽ ከዚህ በኋላ ማንም የላትም። ይኸውልሽ እናት ከሌለ አባት ከሌለ ልጅ አይፈለግም። አባት አይፈልግም ብሎ ካሰብሽ ደግሞ ለልጅሽ መኖር አለብሽ። እኔ አሁን መተሽ መረጋጋትሽን እደግፈዋለሁ። እኔ በአንድ ወቅት 2007 ላይ ቤይሩት ላይ ብዙ ሰው ያውቃል ማለት ነው። ከርመዘይቱን አካባቢ ብዙ ሰው ያውቃል። እኔ ልጄን ጓደኛዬ ላይ ትቼ ነው ካሊብ የወጣሁት ማለት ነው። ጓደኛዬ ላይ ትቼ ወጥቼ ልጅ ጓደኛዬ ብር ካላክሽ ብላ 1 ዓመት ነው የበዘበዘችኝ። ቅርብ ጊዜ ነው በዌስተርን ዩኒየን የላኩትን ገንዘብ ሪሲቱን የጣልኩት ማለት ነው። 1 ዓመት ልጄን ኪድናፕ አድርጋው ወደ ሌላ ሀገር ሁሉ ጠፍታ ለ3 ወር ድምፁን ሳልሰማ በጣም የተቸገርኩበትን በሃይማኖት አባቶች ፊት አስምዬ የሰጠዋትን ልጄን እንደዚህ ተጫውታብኛለች። ግን እግዚአብሔር ቸር ነው። እዛ ሆኜ መዳሜ ልክ የአንቺ መዳም እንደውም ጥሩ ነች። የአንቺ መዳም እንደውም ሂጂ አስተካኪ ምናምን እያለችሽ ነው አይደለ? የእኔ መዳም ግን ኮንትራትሽን ሳጨርሺ አትሄጂም ብላይ ማለት ነው። እዛ ሆኜ በማቃቸው ሰዎች እማቃቸው ናዝሬት ላይ ማለት ነው አቶ ጫላ ይባላል። ለሱ ውክልና ሰጥቼው ልጄን ኢትዮጵያ እስከምገባ ድረስ ከሷ በህግ ተቀብለው እነሱ ጋር እንዲያስቀምጡልኝ አድርጌ 2009 ላይ ኮንትራቴን ጨርሽ ወደ ሀገር የገባው። ዛሬ እኔና ልጄ እግዚአብሔር ይመስገን በሰላም እንኖራለን። ጓደኛዬም ነው፣ ቤተሰቤም ነው፣ ወንድሜም ነው፣ ሁሉ ነገሬ ነው ልጄ ማለት ነው። አንቺ ለምን ለልጅሽ አታስቢም? መጀመሪያ መረጋጋት ገብቶሻል። እንዳንቺ ሆኜ አውቃለሁ። አልሆንኩም አይደለም። ክሮሌክስ ጠጥቻለሁ እኔ። ሰዎቹ አትሄጂም ሲሉኝ ሀቡ ትሞቻታለሽ እንጂ አትሄጂም ያለችኝ ማለት ነው ሴትዮዋ ማለት ነው። መክተብ ወስደውኝ ማለት ነው ግዴታሽ ነው መስራት ልትሰሪ እስከመጣሽ ድረስ ተብያለሁ። ይሄ በእኔ የደረሰውን ነገር ነው የምነግርሽ። ግን እዛ ሆኜ ተረጋግቼ ወደ ራሴ ተመልሼ ምንድነው ሶሉሽኑ ምንድነው መፍትሄው ብዬ ሳስብ እኔ መምጣት አይጠበቅብኝም፣ ወደ ሀገር ቤት መምጣት አይጠበቅብኝም። ውክልና ነው የላኩላቸው። ውክልና ልኬላቸው ልጄን እሷን በህግ በምን አፈላልገው ተቀብለዋት ንብረቴን ብትንትና አድርጋ ማለት ነው። ሀቡ ባዶ እጄን ነው ሀገር ቤት የገባሁት። 1 ዓመት ነው የበዘበዘችኝ። ዛሬ ለዛች ልጅ ራሱ ይቅርታ አድርጌላት አወራታለሁ ማለት ነው። እና ልጅሽ ለአንቺ ንብረትሽ ነው። እናትሽን አጣሽ አይደለ? የእናትሽ ምትክ እኮ ልጅሽ ነች። እኔ ልጄን ትላንትና ሳረግዝ የልጅ አባት ጥሎኝ ሲሄድ የእናቴም የአባቴ ምትክ ነው፣ ዘሬ ነው፣ ቤተሰቤ ነው፣ ወገኔ ነው ብዬ ተቀብዬው ማለት ነው። ይኸው ጎረምሳ ልጅ አለኝ። ነገ ልጅሽ ለምን ታዝንብሻለች?
ለምንድን ነው ራስሽን የምታጠፊው? ለምንድን ነው መጥፎ ነገር የምታስቢው? እንደውም አንቺ እድለኛ ነሽ። እኔ ያኔ ካሊፍ ፋውንዴሽን አላቅ ምን አላቅ የሚረዳ ሶሻል ሚዲያ እንኳን አልነበረ። 2007 ላይ እንደዚህ እንኳን ሰው እንኳን ድምፃችንን እንኳን አይሰማም። አሁን እኮ ብዙ ህዝብ ቁጭ ብሎ እዚህ ቤት ውስጥ እንግዲህ ከገባሽበት ሰዓት ጀምሮ እየሰማው ነበረ። ብዙ ሰው ከጎንሽ እንደሆነ እየነገረሽ ነው። መጀመሪያ ወደ ራስሽ ተመለሽ። እሺ ገኒ መታሽም እዚህ እኔ የበላሁትን የምትበይ ከሆነ የጠጣሁትን የምትጠጪ ከሆነ ቤት ያፈራውን የምትቀበይ ከሆነ ካሌዳም ነገርሽን ጨርሰሽ ቡና መጠጣት ብትፈልጊ እህት ብትፈልጊ ሰው ብትፈልጊ እኔም እንዳንቺ ብቸኛ ሴት ነኝ፣ ማንም የሌለኝ ማለት ነው። መተሽ እኔ ጋር መጫወት ትችያለሽ። የካባዶ ነው የምኖረው 13 እና እንድትረጋጊ ብዬ ነው የገባሁት። ለበቄ ስልኩን አፈላልጌ ነው የገባሁት ማለት ነው። መጀመሪያ ወደ ራስሽ ተመለሺ። የመሞት ማሰብ ነው። ልጅ ካመጣሽ በኋላ በቃ እርሺው፣ እሱን እርሺው። በቃ ይኸው እኔ ና ሳሚዬ ይህ ተመልከቺ። ዛሬ እንደ ጓደኛዬም ነው እንደ ወንድሜም ነው። ተመልከቺ፣ አየሽ፣ ይታይሻል። ይሄ ልጅ የደም መስዋዕት የተከፈለበት ነው። እንዳንቺ ሞት ያልኩበት ሞትን የተመኘውበት ልጅ ነው። ግን ዛሬ ሳየው ግን ቤተሰቤ ነው፣ ጓደኛዬ ነው፣ አማካሪዬ ነው። ስለዚህ ራስሽን አረጋጊ። ይሄ ሁሉ ህዝብ ከአንቺ አጠገብ ቆሟል። ናዝሬትም ከሆነ ወደዛ ስታወሪ ሰምቻለሁ። ወደ ምንድን ነው ሶደሬ ስትይ ሰምቻለሁ። እንሄዳለን። እኔም የናዝሬት ልጅ ነኝ። እንሄዳለን። ልጅሽ እዛም ከሆነች እናመጣለን። የሚያስፈልገውን በህግ ደረጃ በህግ የሚያስፈልግሽን ነገር እዚህን ያመቻችልሻለሁ። ካሊድም አለው እኔም አለው። ልጅሽን ተቀበይ በቃ። ለምን ልጅሽ አቢዩዝድ እየሆነች በእንጀራ እናት ከምታድግ አንቺ መስዋዕት ሁኝ። በቃ አንቺ መስዋዕት ሁኝ። ነገ ልጅሽን አስቢያት። ራስሽን በቃ አረጋጊና አሁን ተረጋጊና አቧና ግራታለች። ሴትዮዋን ትመጫለሽ ተብሏል። በምትመጪ ቀንም እኔ ስልኬን አሁን ለሀቡ ልክላታለሁ ወይ ለአንቺ ልክልሻለሁ። በኢንቦክስ ኮንታክት አርጊኝ። እዚህ በህግ ደረጃ ናዝሬት አካባቢ የሚያስፈልግሽ ነገር ካለ እኔ ያለሁልሽ። ራስሽን ግን መጀመሪያ አረጋጊ። ሁላችንም ስለማንናገረው ነው። በዛባት የባሰ ደግሞ እንትን እንዳትል በጣም እናመሰግናለን። እና በቃ ቁጥር ሽላኪላት ኢንቦክስ ታወራሻለች። በተረፈ በህግ ምናምን የሚያስፈልጋት ነገር የለም። ኦልሬዲ ከሳው ተቆራጭ 4,000 ብር መንግስት ፈርዶላታል። ሰው ፍቅር ደግሞ በመንግስት አይሆንም ግዴታ። እሷ ፍቅር እንዲሰጥ ነው የምትፈልገው። ለልጁ ፍቅር እንዲሰጥ ልጁ እንዲያደርጉ ነው የምትፈልገው። እሱ ደግሞ በውዴታ እንጂ በግዴታ አይሆንም። በውዴታ እንዲሆን እኛ ሽማግሌ ሆነን እንጠይቅላታለን። በቃ እናመሰግናለን። ታሪክሽ ስላካፈለሽ አመሰግናለሁ። ኦፌጊ እሺ፣ ኦፌጊ ሰሙኬ ኤጊ ቀልቢ ኬቲ ዴቢ እሺ። እናቲ ጣበቱ ሙጫንኬ ሲወጅኒን ታው ደንዴሲ ሙጫኬ ያዲ መሌ ኢረያዲን በቃ ኢሰራን ፈዱ በቃ ኦፍኬ ሳባሲቲ ሙጫኬ ብቻ አርካ ፍረዱ እሺ። ቻው በቃ አቡዬ እናመሰግናለን። እሺ እናት ሰላም። አሁን ተረጋጋሽ። ትንሽ ተረጋጊና ውሃ ጠጭና ወይ የራስ ምታት ኪኒን ወስደሽ ተኚ። ትኬት እየፈለግን ነው ኦንላይን። እኔን መዳምሽም እየፈለግን ነው። ትኬት ሲገኝ ለዛሬ ማታ ከተገኘ ለዛሬ ማታ፣ ለነገ ከተገኘ ለነገ፣ ዛሬ ወይ ነገ። በቃ ያገኝም አቡ እኔ እንጃ። ቆይ እስኪ በቃንም ፈልግ ልበል ሌላ ፓስፖርት ኮፒ ገኒ ይሰማል። እስቲ ይሰማል። ወንድም ካል ደወልክለት? እሱ ጋር ደወልኩለት። ቆይ መልሼ እደውላለሁ። ጠብቀው እሺ። ገኒ ይሰማል። ገኒ እጅሽን አውርጃ ከጭንቅላትሽ ላይ እጅሽን አውርጃ እንደኔ። ከዛ ደግሞ ይሄኛውን ወደ ላይ ክፈች። ትንሽ አሁን አርቂ። አንደኛ ሰው እዚህ ያለ ሰው ምን ይታወቅሽ። ስንት ጊዜ ሆነሽ አሁን እንትን ሳውዲ? በቃ ሁለት አመት ትናንትና ነው ያለቀ። 2 አመት
2 ዓመት ሳውዲ ኖርሽ? 2 ዓመት ኖርኩ፣ ግን ኢትዮጵያ 2 ጊዜ ሄጃለሁ። ከዚህ ዓመት ውስጥ ሆነ ነገር እሷም ስትታመም ከዚህ እኔ ነኝ የምሄደው ከሳውዲ። በጣም አሪፍ እንትን ያለ አሪፍ ናት ማለት ናት። እንትንሽ ማዳምሽ ታውቃዋለች፣ ነግራታለሁ። ሁሉም ትልቅ ሴት ናት ማዳምሽ ትልቅ ሴት ናት። 65 ዓመቴ ነው ያለችኝ ስንገናኝ። በጣም የሳውዲ ዜጋ ናት? የሌላ ሀገር ዜጋ ናት? እሱን አላውቅም፣ እሱን አልጠይቃት። እንዴት ቋንቋ አልለመድሽም? ለምጄዋለሁ፣ ግን እንደዚህ ነሽ የት ነሽ አልላትም። ግን እናቷ አባቷም እዚህ ሁሉም ቤተሰባ አውቃቸዋለሁ። ጁማ እንገናኛለን። ሱዲ ናቸው እንዳለ። እንትን ስራ ይበዛል፣ በጣም ስራ አለ። ምንድን ነው ትልቅ አሁን ከባድ ስራ? እኔ ፈጣሪ ሲሰጠኝ ምንም ስራ የለብኝም። በጣም ምስኪን ናት። በቃ ስራም የለብኝም። እንደ ምስኪን ነገር ናት። ምንም በቃ ስራም የለብኝም። ሲሰራ ሰራለሁ። ግን ጸባዬ የምትወደኝ እሷ እንደዚህ የምትመላለስ እዛ አትቅሪ የልጅሽ እንዲህ አድርጊ ብላ እራሷ ላይ ነው የሚደወለው። ችግር ሲፈጠር እራሷ ላይ ስለሚደወል ሳትነግረኝ ችግሩን ሳትነግረኝ ሂጂና እንዲህ አድርገሽ ነይ ትለኛለች። ልክ እኔ ደግሞ መንገድ ግማሹን አድርጌ የእሷ ነው የሚደወለው። ችግር እዛ ከተፈጠረ እኔ ላይ አይደውሉም፣ እራሷ ላይ ነው የሚደውሉት። እሷ ደግሞ ምን ታደርጋለች? ያኔ እዛ ሄደሽ አሁን እናትሽ ሆስፒታል ናት፣ ሂጂና እዛው ደርሰሽ ጨርሰሽ ትመጫለሽ ነው ያለች። ልጄ የታመመች ጊዜ ደበቀችኝና እኔ ደውዬ ወንድሜ ጋር ይጣለዋለሁ። በቃ ለብቻ ላውጣት ልጄ ለብቻ ላኖራት እያልኩ ስንጨቃጨቅ ያንን በቃ ሂጂና አወራችሁ። እሱም በእንግሊዘኛ አወራችሁና አልስማማም ሲሉ ሂጂና አለችኝ። 5 ቀን ሊፈቅድልሽ ግን በራስሽ ትኬት ነው አለችኝ። በራስሽ 5 ቀን አይበቃሽም፣ ከዛ አንስተሽ ከምታምኝ ሰው ጋር አርገሽ ነይ ስትለኝ ሄድኩትና 5 ቀን አድሬ በ6ኛው መጣሁ። ያንን በራሷ ነው ሲመጣ ትቆርጥብኛለች እንጂ በራሷ ነው። እንደዚህ ችግር ሲያጋጥመኝ እጄ ላይ ምንም ሲያልቅ ነው ስለምታስ። ልጆች አላት ሴትዮዋ? 4 ወንዶች አላት። ማሻ በ4 ወንድ ነዋ ተከበሻለሽ። 4 ናቸው፣ ግን አንዱ ሌላ ሀገር ነው የሚማረው። 3ቱ ቤት ውስጥ ናቸው። እድሜያቸውስ ተማሪዎች ናቸው? ምንድን ነው? አንዱ የመጨረሻው ይማራል። 6 ሰዓት በር ከፍትላታለሁ፣ እሱ እንደሚማር አውቃለሁ። 2ቱም ግን አንዱ ምንድን ነው አለች፣ አንዱ ኮምፒውተር ላይ ምናምን ነው የሚሰራ፣ ሻንጣ ይዞ ይሄዳል፣ ካሜራ ይዞ። አንዱ ግን እንትን ነው መኪና ሲበላሽ የሚሰራ የለም፣ አንዱ እሱ ነው የሚሰራ ብለኛለች። እድሜያቸውስ? እድሜያቸው አላውቅም፣ 1 ዓመት ነው የሚበላለጡ ብለኛለች። ግን አይ እንትን ናቸው ምልሽ ወጣት ናቸው። እኔን ያክላሉ። አሁን 2ቱ ኢትዮጵያ ቢኖሩ 3 ልጆች 4 ልጆች ይኖራቸዋል። ኢትዮጵያ ቢኖሩ ግን እዛ ሀገር ሆኖ እንዴት አላገቡ? ጠይቂያታለሁ። እሱ ለምን አላገቡም ብዬ ሲጠይቃት ብዙ ብር ያስፈልጋል፣ እንደናንተ ቀላል አይደለም ያገቡ። አዎ በጣም ከባድ ነው፣ ብር የላቸውም፣ ምስኪን ናቸው ነው የምትለኝ። እሱን ጠይቀዋለሁ፣ አልዋሽም። አሁን ይኸውልሽ ለሴትዮዋ ለአንቺ ላደረገችሽ ውለታ አሁን ከኢትዮጵያ ነው ምንድራቸው ካገቡ። ማንን? አይ እኛ ከኢትዮጵያ ከዚህ ፈልገን አንቺንም አንቺማ አንቺ ጭራሽ ባንት ያለሽ እኔና ሀቢባ እንፈልግላቸዋል። የኢትዮጵያ ነው የራሳቸው ሀገር አቶ ነው መሰለክ ነው። አይ እዛ አይችሉማ፣ ገንዘቡን አይችሉም አልሽ። እዚህ ደግሞ ግድ የለም ገንዘብ ማይፈልግ ምን አይፈልግ አድርገን እንዳራቸው
ታዲያ አበሻ የአበሻ ነው። ምን ፈረንጅ ምንም ወጣት እዚህ ፈረንጅ ጋር እንትን የምትለው የፈለገም ቢሆን እኮ ጠላትሽም ቢሆን የራስሽ ሀገር ይሻል። ኧረ እንደውም ሀበሻ ሰው ከሆነ እኮ ይወዳሉ በጣም እንዳይመስልሽ።